አስደስታኝ አላወራባትም። እዚህ ላይቭ ስገባ ማወራበት ወሬ እፈልጋለሁ። የማወራባቸው ሰዎች ለኔ ወሬ ብቻ ናቸው። በወሬ ውስጥ ብር የምሰራባቸው ሰዎች ብቻ ናቸው። ዛሴት ቁጭ ብለሽ የሰዎችን ልጆች እንትን ከምትይ እቃሽ የሆነ ነገር እንዲያመርት አድርጊበት። እሺ ገነት፣ ያ ይሄንን እምልሽ ለምን እንደሆነ ታውቂያለሽ? በጣም ልኩስ ገብተሽ ጥናት እንድታረጊ በልጄ ጉዳይ ላይ ነው ማለክሽ። ጥናት ገብቶሻል? ያ ጥናት እንደምታረጊ ገብቶሻል? ያ ሽኝበት እንጂ አትውለጂበት የተባልሽውን እቃሽን እንደዚህ በፒንሳ እንደዚህ ምስብልሽ ንዴት ውስጥ እንድትገቢ ስለመፈለግ ምንድን ያገኘው? ማን ያገኘው? ጽሁፍ ግን እብድ ነው ሰው የሚያደርገው ጋይስ። እንትን እያደረገን ነው። ቲክቶክ ልክ አይደለም ዛሬ። ያ በእንደዚህ አይነት ሁኔታ መቀጠል አንችልም ጋይስ። በቃ ነገ ልምጣ። ምን ትላላችሁ? ሄሉ ከሞጣ ጋር የቀጠሮ ጌም ተጫዋች የሆነት ሞጣ ጥሩ እኮ ሰፖርተር አለ። እኔ ግን ጌም ላይ ቻሌንጅ የሚያደርገኝ ሰው ባገኝ ስራዋን ደስ ይላታል፣ ሆቢዋን ትጠብ። ነጩ ልብስ ጥቁር እስከሚሆን ታጥባለች። ትጠብ። የወንድ ዕቃ አይደለም የምታጥበው። መጨረሻ ላይ ዱል ጮራ በየወሩ ኪኒን ለቀማ አይደለም የምትሄደው። እንደ መሰረት አልጋ ላይ እጅ ከፈንጅ ተይዛ ባሏ ጥሏት አልሄደም። የኔ እናት 40 ምናምን ዓመት በትዳር ነው ያሉት። የኔ እናትና የኔ አባት የከተማ አድባሮች ናቸው። በተለይ የኔ አባት የውመት 40 ዓመት